ወደ መኪናው መስኮት ጠጋ ብሎ ሰለሞን እባላለሁ፣ ያው እዚህ እየተጋፋን እንኖራለን፣ እሱ አይክፋው አለ ራሱን አከክ እያደረገ። ኑሮው ቢከፋም ልቡ ግን አሁንም ልስልስ መሆኑ ያስታውቃል። ትንሽ አዋርተውትና መስግነውት ሊሄዱ ሲሉ ላዩ ላይ እያለቀች ያለችው ስስ አዳፋ ጃኬት ቀልቡን የሳበችው መላኩ ከኋላ ወንበሩ ስር ካለው ፌስታል ውስጥ ተንጠራርቶ ወፈር ያለውን የጨርቅ ጃኬት አውጥቶ ክላክስ አድርጎ ጠራውና ሰለሞን ትንሽ ሲበርድ ተጠቅመሃለች ብሎ ሊያቀብለው ሲዘረጋ ኧረ አያስፈልግም ብሎ እንደ መግደርደር ካረ በኋላ ከልቡ አመስግኖ ተቀብሎ በፈገግታ ነጠር እያለ ወደ መጣበት ወደ ጨለማው ገብቶ ተሰወረ። መላኩ መስሪያ ቤቱ ውስጥ ትልቅ ቅርጫት አስቀምጦ የመስሪያ ቤቱ ሰራተኞች የማይለብሱትን ወይም ለችግረኛ መስጠት የሚፈልጉትን ልብስ እዛ ውስጥ እንዲያስቀምጡለት ያደርጋል። ከዚያው ውስጥ የተወሰነውን በፌስታል አድርጎ ሁሌም በመኪናው ውስጥ ይዞ ነው የሚሄደው። እንደ ሰለሞን አይነት የሚያስፈልጋቸው ሰዎችን ሲያይ አውጥቶ ይሰጣቸዋል። በተለይ ለፊልድ ሥራ ሲወጣ በብዛት ይዞ በመሄድ መስጠት ይወዳል። መላኩ መኪናውን አስነስቶ በደመ ነፍስ እየነዳ 4 ኪሎ አካባቢ ሲደርሱ ምንድነው መብላት ያሰኝሽ ሰሊ አለ የመኪናውን ቴፕ ድምፅ እየቀነሰ። እኔ እንጃ ትንሽ ጸጥ ወዳለ ቤት ብንሄድ ደስ ይለኛል፣ ጫጫታውን ላይን አዙሮታል አለች ግንባሯን በግራ እጇ ደገፍ አድርጋ። አም ሶሪ አይዞሽ አሁን ይለቅሻል፣ ረሃቡም ሊሆን ይችላል አለ እሱም በራሷ ላይ የጫነችውን እጇን ያዝ ለቀቅ እያደረገ። እንጀራ ቤት ባይሆን ደስ ይለኛል፣ ከፈረንጆቹ ጋር ወደ አበሻ ቤት ነው ቀን ሄድ ነው፣ ለዛሬ እንጀራ ማየትም አልፈልግም አለች ቦርሳዋን ወደ ኋላ ወንበር ላይ እየወረወረች። ከዚያም ታስሮ የዋለውን ጸጉሯን ነፃ ለቃ በጣቶቿ በተን መንዘር እያደረገች ዘና ለማለት ሞከረች። እንደገና ተንጠራርታ ቦርሳዋን ስባ ከውስጡ የጽዳት ፈሳሽ የያዘውን ብልቃጥ አውጥታ እጇ ላይ ፈሰስ አደረገች። እጇን አሻሸችና ትፈልጋለህ ብላ ወደ መላኩ እጇን ዘረጋች። አይ ይቆየኝ አለ እየተጨናነቀ በመጣው መንገድ ላይ አትኩሮቱን ለማድረግ እየሞከረ። ቦሌ አካባቢ ወዳለው ታይ ቤት ብንሄድስ? ጸጥ ያለ ነው፣ ደግሞም ቤቱም ምግቡም ጥሩ ነው አለ የምትለውን ለመስማት በጨረፍታ እያያት። በጣም አሪፍ ነው፣ ግን ያ መንገዱን መቻል ነው። በአሁኑ ጊዜ መንገዱ መጨናነቅ ይበዛበታል አለች መስኮቷን እየዘጋች። ሶሎሚ ሜካፕ መጠቀም አትወድም። ውሃ ግን ሁሉ ነገሯ ነው። ሁሌም በጣም ንጹህ ናት። ብዙ ውሃ መጠጣት ትወዳለች። ዋናም ከገባች መውጣት አትወድም። በስተት ሰው የሆንሽ አሳ ነሽ ይላታል መላኩ። ስትለብስ ግዴለሽ ትመስላለች። እሷ ግን ግዴለሽ አይደለች። ሳታስብ የምታደርገው ምንም ነገር የለም። አንድ ጥንቁ ግዴለሽ የምትላት ጓደኛ ነበረቻት። ያሏት ልብሶች ብዙ አይደሉም። ዋና ትኩረቷ ዋጋ ወይም ፋሽን አይደለም፣ ምቾት፣ ጥንካሬና ጥራት እንዲሁም እርስ በርሳቸው ከሰውነቷና ከሰብናዋ ጋር ያላቸውን መጣጣምና ውህደት አይታ ነው የምትገዛቸው። ስለዚህ ምንም ብትለብስ ለእርሷ ብቻ ተጨንቀው ተጠበው የሰሩት ነው የሚመስለው። ዛሬ የለበሰችው የወየበ የሚመስል ፈዛዛ ጂንስ ወይን ጠጅና ብርቱካናማ ዥንጉርጉር ቶፕ ሲሆን ፈዛዛ የወይን ጠጅ መልክ ያለው ቀላል የቆዳ ጃኬት ጣል አድርጋለች። ጫማዋ ጥቁር ፑማ ስኒከር ሲሆን ቀበቷ ደግሞ እጅግ ለፍቶ የተለሳለሰ ጥቁር ቆዳ ነው፣ ልክ እንደ ቦርሳዋ። ቦርሳዋ የትንሽ ትልቅ ነው የያዘው ጉድ ሲታይ። ላፕቶፕ ኮምፒውተሯን ጨምሮ ብዙ ወረቀቶችንና ጥቃቅን አስፈላጊ ንብረቶቿን አንግቧል ከአነስተኛ የገንዘብ መያዣ ቦርሳዋ ጋር። ፊቷም ጥርሷም ቆዳዋም እንዳስተሳሰቧ ጥርት ጽድት ያሉ ናቸው። አቋሟ ጠንካራ፣ ድምጿ ግን ለስለስ እንዳለ ሙዚቃ ለመስማት የማይሰለች ነው። ስትራመድ ፈጠንና ቀጥ ብላ ሲሆን ስታወራ ግራ እጇን ማንቀሳቀስ ይቀናታል። የምታወራውን ሰው አይን ማየትም ትወዳለች። ኦሎምፒያን እንዳለፉ መንገዱ ተዘጋግቶ ብዙ ቆሙ።
ጊዜው እየመሸ ቢሆንም የመኪናዎቹ ጥሩምባ ጆሮ ያደነቁራል። አይ እንደ ፈራሁት በቃ መንገዱ ሁሉ ተዘጋግቷል። አሁንስ በተለይ አርብ ማታ እኮ ወደ ቦሌ ከመምጣት ብላ አረፍተ ነገሩን መጨረስ እንዳቃታት ሁሉ ወደ መላኩ አየች። መፍትሄው በሱ እጅ እንዳለ ሁሉ አሁንማ እንግዲህ አንዴ ገብተንበታል። እስኪ ትንሽ እንየው። ደግሞም አሳባሪና አማራጭ ሌላ መንገድ እኮ ያለ አይመስለኝም። በኡራኤል አድርገን በቴሌ በኩል ብንሄድም ያው ነው አለ እጆቹን መሪው ላይ አሳርፎ። እሺ አሁን ይሄ ሁሉ መኪና ተሳስሮ የመቆሙ ምክንያት ምን ይባላል? ከተማይቱ ውስጥ ያሉት መኪኖች ሁሉ ቦሌ ነው እንዲህ ያሉት። ደግሞ መደናቆር፣ የክላክሱ ጩኸት አለች አሁንም ድካሟ የፈጠረው ስሜት እየታወቀባት። መላኩ በቀስታ የሚሰማው ሙዚቃ ቀልቡን ስቦት ዝም ብሏል። ለነገሩ የመንገዱ መጥበብ፣ የመኪናው መብዛት፣ ከቦሌ ሌላ ለመዝናናት የሚኬድበት ደህና ቦታ እጅግም አለመኖሩ፣ የእግረኛው መብዛትና የመኪናውን መንገድ መጋራቱ ከዚህም በላይ ቢሆን አይገርምም አለች። የችግሩን መንስኤ ማብራራቱ ስሜቷን ያረግብላት ይመስል። ነው ብለሽ ነው ሰሊ? አንቺ ያልሻቸው ነገሮች ሁሉ ልክ ናቸው። ዋናው ችግር የሚመስለኝ ግን መዘጋጋቱንና መጨናነቁን የሚፈጥረው የነጂዎቹ ጭንቅላት ነው። እዚህ ሀገር አብዛኛው ባለመኪና ወይ የመስሪያ ቤት ኃላፊና ወይ የራሱ ድርጅት ባለቤት ነው። ይሄ ደግሞ በመንገዱ ላይ ይገባኛልና ያለቅነት የበላይነት ስሜት እንዲሰማቸው ስለሚያደርግ ለሌላው ደንታ የላቸው። ልክ እንደ ቤታቸው ወይም መስሪያ ቤታቸው ሁሉ መንገዱም ላይ ማዘዝና መቅደም መብታቸው ነው የሚመስላቸው። በሌላ በኩል ደግሞ በአስተሳሰቡ ያልበሰለ ለመንገድ ስርዓት ደንታ የሌለው መቅደም ሁሌም መብለጥ የሚመስለው ተቀጣሪ አሽከርካሪም ብዙ ነው። መንገዱን የሞላው መቅደም መብቴ ነው ባይና መቅደም ብልጫ እንደሆነ የሚያስብ ነው። ስለዚህ ይሄ ጆሮ አደንቋሪ አብዛኛው ክላክስ ያለቃ ጩኸት ወይም ያባለጌ ስድብ ነው ቢባል ብዙም ስተት አይመስለኝም። ሌላው ግን መንገዱንም ሆነ ቅድም የዘረዘርሻቸውን ችግሮች ሁሉ የፈበረከውም ሆነ መፍትሄ ሊሰጥ የሚገባው የኛው አስተሳሰብ ነው ባይ ነኝ። ብቻ ዋናው ጥበትና ጭንቅንቅ ያስተሳሰብ እንጂ የመንገድ አይመስለኝም አለ መላኩ። አሁን ሁሉንም ነገር በአስተሳሰብ መነጽር ማየት ይቀነዋል። ትንሽ እንደቆዩ መንገዱ ተከፋፍቶ መንቀሳቀስ ጀመሩ። በኋላ እንደተረዱት ከሆነ መንገድ መሃል ተበላሽቶ የቆመ ከባድ መኪናና ወደ ግራና ወደ ቀኝ ለመታጠፍ በሚደረግ ጥበቃ የሚያሳልፋቸው አጥተው የሌላውን ሁሉ ጉዞ ባደናቀፉ ጥቂት መኪኖች ጠንቅ ነው ከዕድሜያቸው 30 ደቂቃ ያባከነው። አይደረስ የለም የተቆላለፈውን የመንገድ ላይ እንቆቅልሽ ፈተው ያሰቡበት ምግብ ቤት ደረሱ። ቅድም መኪናው፣ አሁን ደግሞ መንገዱ። ዛሬ የመቆላለፍ ቀን ነው እንዴ የሚል ጥያቄ መላኩ ራሱን ጠየቀ። ጋቲ ትልቅ ቪላ ሲሆን ቤቱ በቂ ብርሃን ያለውና በአጠቃላይ በውስጡ ያሉት ዕቃዎችና ማስዋቢያዎች ተጣጥመው የተቀመጡ ናቸው። አስተናጋጆቹም ረጋ ያሉና ስራቸውን የሚያውቁ ይመስላሉ። ግቢውም ለቀቅ ያለ ነው። የምግቡ አይነት እጅግ ብዙ ቢሆንም እንደ ማንኛውም የሩቅ ምስራቅ ምግቦች ብዙ ነገር ተመሳሳይ አልሸሹም ዞር ያሉ ነገር ነው። ሰሎሜ አሳ በሩዝ፣ መላኩ ደግሞ ዶሮ በኑድል የሚያቃጥል ተደርጎ ይሰራልን ብለው ለመንደርደሪያ ስፕሪንግ ሮል አዘዙ። በአብዛኛው ያሉት ተስተናጋጆች የውጭ አገር ዜጎች ናቸው። አልፎ አልፎም አበሾች ተቀምጠው ይታያሉ። ሰሎሜ ወደ መታጠቢያ ቤት ስትሄድ መላኩ ደግሞ ቤቱንና ዙሪያ ገባውን ልክ እንደ አዲስ ይቃኝ ጀመር። በመሃል አስተናጋጇ ያዘዙትን መጠጥ ይዛ መጣች። ባለፈው ሳምንት መላኩና የቢሮ ባልደረቦቹ ሲመጡ ያስተናገደቻቸው ልጅ ናት። ሁልጊዜ አስተናጋጆቹን ስማቸውን ጠይቆ በስማቸው ነው የሚጠራው። ምንም ይሁን ምን ከ10 በመቶ ያነሰ ጉርሻ አይሰጥም። ጓደኞቹም ከእርሱ ጋር ሲሆኑ ያንኑ ማድረግ እየለመዱ ነው። ከራሱም ቢሆን ጨምሮ ይሰጣል እንጂ 1 ብርና 2 ብር ትተው ሲሄዱ ይበሳጫል። የነሱ ኑሮ ከተስተካከለ እኛም የተሻለ መስተንግዶ እናገኛለን፣ ስራውም ይከበራል። ደግሞ ሁላችንስ ብንሆን በጉርሻ አይደለም እንዴ የምንኖረው? የኛ ጉርሻ ቦነስ፣ ኮሚሽን፣ ጥቅማ ጥቅም ምናምን እየተባለ ስሙ ያምራል እንጂ እያለ ሁሌም ይከራከራል።
በዚህ ባህሪው የተነሳ በሄደበት ሁሉ አስተናጋጆች ተሽቀዳድመው እሱ ጋር ይመጣሉ። እንዲያውም አንድ ጓደኛው ለእኔም ተረፍከኝ፣ ከአንተ ጋር ስላዩኝ ወደ እኔም መሮጥ ጀምረዋል፣ ችግሩ ግን 1 ወይም 2 ጊዜ አይተውኝ ይተውኛል እያለ ይቀልድበታል። መልአኩ ከአስተናጋጆች ጋር ማውራትና ስለ ኑሯቸው መጠየቅ ደስ ይለዋል። እንዴት ነው ልጅሽ ተሻላት ገነት አላት፣ ያዘዘውን ቶኒክ እየቀዳችለት። አሁን ደህና ሆናለች፣ አመሰግናለሁ። ትምህርት ቤት መሄድ ጀምራለች። መልአኩ ስሟንና ልጇን ማስታወሱ ገርሟታል። ፊቷ ሁሉ ጥርስ በጥርስ ሆነ። ስራስ እንዴት ነው አለ ሰሎሜን ከመታጠቢያ ቤት ወደ ወንበራቸው ስትመጣ በከፊል እያየ። ደህና ነው፣ ያው ረጋ ያለ ነው አለች አሁንም ፊቷ እንዳበራ። በዚህ መሃል ከመቼው እንደደረሰች ሳያስበው ከኋላ ፊቱን በቀዝቃዛ እርጥብ እጇ ነካ ስታደርገው ድንግጥ ብሎ እንደተለመደው ሲደነብር ሰሎሜ ሳቋን ለቀቀችው። ገነትም እየሳቀች ሄደች። ታዲያ ምኑን ታጠብሽ? ስንት አቧራ ላብ ምናምን ያለውን ፊቴን ነክተሽ አለ ለእርሷ እንዳሰበ በማስመሰል በዚህ እንኳን ብትተው ብሎ የንጽሕና አባዚዋን ስለሚያውቅ። መልአኩ ቅዝቃዜ ፊቱን ሲነካው በተለይ ሳያስበው ከሆነ አንዳች አውሬ እንዳየ ነው የሚደነብረው። ይሄ ደግሞ ሰሎሜን ያዝናናታል። እርሷ ግን ወይ ፍንክች ምንም ግድ የለም። አንተ ስትደነብር እኮ ባክቴሪያዎቹ ምናምኖቹ ሁሉ ናቸው የሚሞቱት። አሁንም ሳቋን ለቀቀችው። እሺ ያው ብድር መላሽ አርገኝ አለ አለመረታቷን እያየ። መኮረጅ ግን አይቻልም አለች ሳቋን እየሰበሰበች። እሱም በዚህ መሃል ለመታጠብ ወደ መታጠቢያ ቤቱ አመራ። እያወሩ እየተሳሳቁ በልተው ሁለቱም ሻይ አዘዙ። ጥቂት ዝምታ በመካከላቸው ሰፍኖ እንደቆየ እኔ ምለ መሊ ይዘህልኝ መጣ? ምኑን አለ መልአኩ ወደ እሷ ዘንበል ብሎ። ኧረ ዛሬ እኮ የመጨረሻ ቀን ነው። ጽሑፉን ነው። ምንም እኮ አይጥምም። ስንት ጊዜ እንደቀደድኩት አትጠይቂኝ። እኔ መጻፍ አልችልም። በቃ አለ አይደል፣ ለመጻፍ የተፈጠሩ ሰዎች አሉ፣ ደግሞም ላለመጻፍ የተፈጠርን። አንቺ ግን የምርሽን ነው እንዴ እኔ እንድጽፍ የምትፈልጊው? እሱንማ የጨረስን መሰለኝ እኮ ያለቀ ነገር ነው። ደግሞ ለምን ዋሻለሁ? ዝም ብለህ እኮ የምታወራውን እንኳን መጽሐፍ ብታደርገው ስንት ሰው እንደሚጠቅም አንተ ስለማታውቅ እኮ ነው። በቃ ባለፈው እንደተባባልነው ለሌላ ሰው አትጻፍ፣ በቃ ለኔ ጻፍልኝ። ደብዳቤ ሊሆን ይችላል። እምቢ ካልክ ሩቅ ሀገር ሄድና ያው የግድህን ትጽፋታለህ። ቀልዱ ይቅርና የምር ምን አለች በለኝ። አንተ የተፈጠርከው ለመጻፍ ነው። እስኪ ከዚያ እናያለን። በቃ ለአንድ አንባቢ ብለህ ጻፈው። ግን ዛሬ ምንም ይዤ አልመጣሁም እንዳትልና እንዳልገልህ። ትንሽ ነገር አምጥቼልሻለሁ። እስኪ ይሁንና ግን አደራ ዝም ብሎ ነገር ከሆነ አታድክሚ፣ ለአንቺ ብዬ ነው። አላሁንም እርግጠኝነት በማይታይበት ፊት ታንኪዩ። የታለ ታዲያ አለች አሁኑኑ ለማየት ቸኩላ። መኪና ውስጥ ነው ያለው፣ ላፕቶፕ ቦርሳዬ ውስጥ። ስንሄድ እሰጥሻለሁ፣ በበላ አቅምሽ ብታየው ብዬ ነው አለ ፈገግ ብሎ የቀረበላቸው ትኩስ ሻይ ውስጥ የጨመረውን ስኳር እያማሰለ አንዳች ተንኮል አስቦ። እኔ ያንን ስዕል እንዴት እንደምወደው አትጠይቂኝ። እስኪ የሆነ አንዳች ሰላም አይሰጥም ሲላት በዋህነት ዞር ብላ ስዕል ስትፈልግ በሻይ ውስጥ የነበረውን ማንኪያ በፍጥነት እጇ ላይ ቢያስነካው ማሚዬ ብላ በመጮህ ከተቀመጠችበት ብድግ ስትል ሰው ሁሉ ዞር ዞር ብሎ ወደ እነሱ ሲያይ ድምፁን ጎርነን አድርጎ መኮረጅ አይቻልም ስላልሽ ነው በሙቀዋ የተጠቀምኩት ብሎ እሱም በተራው ሲስቅ፣ አንተ ግን ጨካኝ ነህ። እኔ እኮ አባበስኩ እንጂ ጠበስኩ እንዴ ስትል፣ ኧረ ትዝ ይልሻል ባለፈው ጀርባ ውስጥ የጨመርሽው በረዶ እሱስ ማባበስ ነው ብሎ እንደገና ሳቁን ለቀቀው አይን አይኗን እያየ። እሺ ቆይ እኮ ለአሁኑ ተሳክቶልሃል ብላ እጇን ስታባብስ፣ ደግሞ እኮ አንቺ ባታባብሽኝ ኖሮ እኔም አንቺን ለመጥበስ አላስብም ነበር። አንተ ነገረኛ ሆነሃል።
እኔ እንደዚያ ማለት አይደለም። አንተ ልጅ ሙዛዛ ሆነሃል። ረቀኔ ብላ እሷም ከፊል እፍረት ያዘለ ሳቋን እየሳቀች ተሽቀዳድማ ሂሳቡን ካስተናጋጇ ተቀብላ ጠቀም ካለ ኩርሻ ጋር በእጇ ሰጠቻትና እግዚአብሔር ይስጥልኝ፣ በጣም ጥሩ ራት ነበር። በልተነስ እንሂድ የኔ ሙዛዜ አለች ቦርሳዋን እየሰበሰበች። መልአኩም ሳቁን ሳይጨርስ እግዚአብሔር ይስጥልን እመቤቴ ሆይ ጥሩ ሻይ ነበር አለ ማንኪያ ያስነካውን እጇን ለመያዝ እየሞከረ። ዞር በል ደሞ እንደ ደህና ሰው ያቃጠልከኝ አነሰ። አንድ እጅ የሚባል የለም። እቺን የመሰለች እጅ እንዲህ በቀላሉ የምታገኝ እንዳይመስልህ ስትል ካፏ ለቀም አድርጎ እና ካልተንበረከኩ እጅ አይሰጠኝም ማለት ነው አለ እየሳቀ እጇን ለመያዝ እየሞከረ። እስኪ ተንበርክከኝ ጸባይ ታይቶ ምን አልባት ብላ እየሳቀች ጨብራራ ጸጉሩን ሞነጫጨረችበት። እንዲሁ እየተቃለዱና እየተጎነታተሉ ወደ መኪናቸው አመሩ። ሰዓቱ ከምሽቱ 3 ሰዓት ሆኗል።